በእኛ ጎጆ ሚዲያ ቤተሰቦቼ እንዲሁም ተመልካቾቼ በሙሉ እንዴት ናችሁልኝ? ዛሬ እራት መስራት ጀመርኩና ይሄንን ነገር ለምን ለተመልካቾቼ በጣም ቀለል ያለ የአትክልት ሩዝ አሰራር ነው። ይሄንን አሰራር ለምን ለተመልካቾቼ አላሳያቸውም ብዬ ነው እንግዲህ አሁን በመሃል መስራት የጀመርኩት። ስለዚህ ለዚህ ለዛሬ እራት የመረጥኩት መጀመሪያ ቪዲዮ ላይ እንዳያችሁት ሽንኩርቱንና ካሮቱን አንድ ላይ አድርጌ እያቁላላሁ ነበረ። በጣም ብዙ ሰዓት እኔ አላቁላላም፣ ምክንያቱም የሚመገቡት ልጆቼ ናቸው። ስለዚህ በዚህ የተጠበሰ ነገር ደግሞ ሪከመንድድ ስላልሆነ በዚህ የተነሳ ብዙ ጊዜ በጣም ረጅም ሰዓት አልጠብስም። ለዚህ ነው መጀመሪያም ሽንኩርቱንና ካሮቱን አንድ ላይ የማደርገው ማለት ነው። ለምን በሽንኩርቱ ውሃም ካሮቱ እንዲበስል ማለት ነው። በዘይቱ ብቻ እንዳይበስል ነው በሚል ነው። በዛ ላይ በጣም ብዙ አላበስለው። ሌላው ደግሞ የምጠቀመው ግብአት ዱባ ነው። በነገራችን ላይ በተለይ ልጆች ያላችሁ ወላጆች ፈጽሞ ከፍሪጅ ውስጥ ማጣት የሌለባችሁ ነገር ቢኖር ዱባ ነው። በየትኛውም በማንኛውም ምግብ ውስጥ ለልጆቻችሁ ዱባ ብትከቱ በጣም ጠቃሚ ነው። ስለዚህ አሁን ዱባይን እያዘጋጀው ነው። ቁሌቴን እንደምታዩት በዚህ መልኩ እየተቁላላ ነው። ግን ረጅም ሰዓት አላቆይም እንዳልኳችሁ። በኋላ ሲወጣ ሁሉም ነገር ኮርሸም ማለት መቻል አለበት። ጥብስ ብሎ ሙትት ያለ ምግብ አላዘጋጅም። ስለዚህ አሁን ቀጥዬ ዱባይን እከታለሁኝ። ያው በሚበስለው መጠን ነው ቅደም ተከተሉን የማደርገው። ስለዚህ ዱባ በሶስተኛ ደረጃ ላይ ነው የምከተው ማለት ነው። ዱባይን እንደዚህ አድርጌ እያዘጋጀው ከዛም በኋላ ደግሞ ሌሎችን አትክልት ማዘጋጀት እጀምራለሁ ማለት ነው። ቀጥሎ ደግሞ ምንድነው ያደረኩት? 2 ራስ ሽንኩርት ማነው ቲማቲም ነው። ቲማቲምም እከትበታለሁ። ስለዚህ ገርደፍ አድርጌ ነው የምከትፈው። ቀለል ባለ መልኩ ነው፣ በጣም በፈጣን ምናልባት ይሄ እራት ለመድረስ ማክሲመም 15 ደቂቃ ቢደርስ ነው። 15 ደቂቃ ውስጥ የሚደርስ ነው። ከዛ ቲማቲሜን እጨምራለሁ ማለት ነው። ከዛ ቀጥዬ የማደርገው ምንድነው ባህሮ ሽንኩርት ነው። ብዙ ጊዜ የተለመደው ነገር ባህሮ ሽንኩርት ከሽንኩርት ቀጥሎ የሚገባ ነገር ነው። እኔ ግን ቃናውን በጣም ስለምወደው ብዙ እንዳይበስልብኝ ስለምፈልግ ቃናውን ስለምወደው ከዚህ በኋላ ነው የማስገባው ማለት ነው። ቀጥዬ ይሄ የጥቅል ጎመን ነው፣ እኛ ድሬዳዋ ኩሩምባ እንለዋለን፣ እናረግበታለን። ቆስጣ ካለን ቆስጣም እንደ አማራጭ መጠቀም እንችላለን። በነገራችን ላይ ጥቅል ጎመን በጣም አሁንም የያዘው ነገር በጣም ጠቃሚ የሆነ ምግብ ነው። የአትክልት በምንሰራበት ጊዜ ከጎመን አይነቶች አንዱን ማስገባታችን በጣም አስፈላጊ ነገር ነው። ስለዚህ አሁን ባሮ ሽንኩርቴን እንደዚህ ከጨመርኩኝ በኋላ ትንሽ ቆይቼ ደግሞ ጥቅል ጎመኑን እጨምራለሁ ማለት ነው። ጥቅል ጎመን በጣም መብሰል የለበትም እና ጥቅል ጎመኔን ከጨመርኩኝ በኋላ የተወሰነ ጊዜ ነው የምወስደው ማለት ነው። አሁን እየጨመርኩ ያለሁት እርድ ነው። የእርድ አዘገጃጀት በነገራችን ላይ በደንብ ደስ በሚል በደንብ በቅመም የተዘጋጀ እርድ ነው። ሽንኩርትም እንደየፍላጎታችን እንደየቤተሰባችን ፍላጎት መጠቀም እንችላለን። በነገራችን ላይ የእርድ አዘገጃጀትን በተመለከተ በጣም ጣፋጭ የሆነ እርድ ማዘጋጀት ከፈለጋችሁ የእርድ አዘገጃጀት የሚል ቪዲዮ ሰርቻለሁ። ያንን ቪዲዮ መመልከት ትችላላችሁ። አሁን ቀጥዬ ደግሞ የተቀቀለ ድንች ነበረኝ ከፍሪጅ ውስጥ አውጥቼ ያንን የተቀቀለ ድንችም ክትፍ አድርጌ ጨመርኩበት ማለት ነው። ልጆቼ
በጉጉት እየጠበቁኝ ነው። ሽታውን ደግሞ ልነግራችሁ አልችልም። ውድ ነው የሚያደርገው። የፍሬሽ አይነት ምግብ ነው። ከዛ በኋላ ጥቅል ጎመኔን እጨምራለሁ። በዚህ መልኩ ካዋህድኩኝ በኋላ የተወሰነ 1 ደቂቃ አካባቢ ይወስዳል ማለት ነው። አሁን 2 ነገር ይቀረናል ማለት 3 ነገር ይቀረናል። አንደኛ ነጭ ሽንኩርት ነው። እንደምታዩት ነጭ ሽንኩርት ፈጭቶ ፍሪጅ ማስቀመጥ በጣም ለጤና ጥሩ እንዳልሆነ በጣም አሁን ብዙ እየተነገረ ይገኛል። በዚህ የተነሳ እውነትም ደግሞ ፍሬሽ መሆኑን እንደገናም ልጆች ደግሞ ብዙ ጊዜ ይፈጭና ከምግብ ውስጥ ይደበቃል። ከዛ ነጭ ሽንኩርት ነው ብሉ ስንላቸው አይበሉም። ልጆች ብዙ ጊዜ ሽንኩርትና ነጭ ሽንኩርት አይመገቡም። አሁን እኔ ልጆች ምንድነው እያስለመድኳቸው ያለሁት፣ አንደኛ ምግቡ ሊወጣ ሲል ነው ነጭ ሽንኩርት የማደርገው። ሁለተኛ ነገር ደግሞ ድቅቅ አላደርገውም፣ መልመድ መቻል አለባቸው ማለት ነው። ቃሪያውን ደግሞ ስከትፈው አይታችሁ እንደሆነ ገርደፍ ገርደፍ ነው ያደረኩት። ለምን ልጆች በጣም የሚያቃጥል ከሆነ ልጆች ስለማይመገቡት ከውስጡ ለይተው ማውጣት እንዲችሉ ቃናውን አስቀርቶ ግን ከውስጡ ማውጣት እንዲችሉ አድርጌ ነው ቃሪያ የጨመርኩት። ሌላ ደግሞ የከተፍኩት ከምዝራ ወይም ደግሞ የድንብላል ቅጠል ነው። በነገራችን ላይ የድንብላል ቅጠል በጣም ለጤና በጣም ጠቃሚ ነው። እንደገናም ደግሞ ቃናውን በጣም ነው የሚቀይረው። በጣም በቃ ጣፋጭ ያደርገዋል ማለት ነው። ስለዚህ እንዳልኳችሁ ብዙ እሳት አይበዛበትም እና በዚህ መልኩ ይህን እናዘጋጃለን። አሁን እንዳያችሁት የተቀቀለ ሩዝ አለኝ። ሩዝ በምንቀቀልበት ጊዜ 5 እጅ ውሃ አድርገን 2 እጅ ሩዝ አድርገን ብንቀቅል በጥሩ ሁኔታ ይበስልልናል። እኔ የምጠቀመው ዘዴ ይሄንን ነው። 5 እጅ ውሃ 2 እጅ ደግሞ ሩዝ ማለት ነው። ከላይ 2 እጅ ጨው ጨምራለሁ። እንዳያዝ ትንሽ ዘይት ጨምራለሁ። ለምን ዘይት ዝም ስለምጠቀም በዚህ መልኩ ዋው በጣም ያምራል። ሲያዩት ራሱ አያምርም ተመልካቾቼና እኔ ራሴ ለመብላት በጣም ጓጉቻለሁ። ስለዚህ እንደምታዩት ሩዜን አዘጋጀው። አሁን ልቀምስ ነው ማለት ነው። እናንተም ከኔ ጋር እንደዚህ ሰርታችሁ ቀለል ባለ ሁኔታ ለቤተሰባችሁ እራት ማዘጋጀት ትችላላችሁ ማለት ነው ተመልካቾቼ። እንግዲህ አሁን ወደ ቀመሰው። እሺ ተመልካቾቼ፣ ያው እንደምታዩት ምግቤ በጣም ደርሷል። ልቀምሰው ነው ማለት ነው። ተቀምጬ ልብላ ወይስ? ዋው ብዙ መዋሃድ አያስፈልግም። እስቲ ልቅመሰው። ከሁሉም ደግሞ ከዱባውም ከአትክልቱም አድርጌ ማለት ነው። በጣም ቀለል ያለ እራት፣ በጣም ደስ የሚል እራት እንደምታዩት ከአትክልቱም ከቃሪያውም ከሁሉም ነገር አድርጌ ስለዚህ እንደዚህ ያደርጋችሁ እንድትመገቡ አበረታታችኋለሁ። በጣም ቆንጆ አትክልት ነው። በሌላ ጊዜ በሌላ ቪዲዮ እስክንገናኝ ባይ ባይ።